የወንድ ልጅ ቁንጅናው ላቡ ነው። ወንድ ልጅ መልከኛ ነው የሚባለው ሰግጦ ሲሰራ፣ ፈጣሪውን ሲፈራ፣ ቤቱን ሲያከብር፣ እናቱን፣ ሚስቱን፣ ልጆቹን ሲወድ፣ ለነሱ ለመሞትም ለመኖርም ዝግጁ ሲሆን ያኔ ወንድ ልጅ ቆንጆ ነው ይባላል። ወንድ ልጅ ሌላ ቁንጅና የለውም። የወንድ ልጅ ቁንጅናው ላቡ ነው። ወንድ ልጅ መልከኛ ነው የሚባለው ሰግጦ ሲሰራ፣ ፈጣሪውን ሲፈራ፣ ቤቱን ሲያከብር፣ እናቱን፣ ሚስቱን፣ ልጆቹን ሲወድ፣ ለነሱ ለመሞትም ለመኖርም ዝግጁ ሲሆን ያኔ ወንድ ልጅ ቆንጆ ነው ይባላል። ወንድ ልጅ ሌላ ቁንጅና የለውም። የወንድ ልጅ ቁንጅናው ላቡ ነው። ወንድ ልጅ መልከኛ ነው የሚባለው ሰግጦ ሲሰራ፣ ፈጣሪውን ሲፈራ፣ ቤቱን ሲያከብር፣ እናቱን፣ ሚስቱን፣ ልጆቹን ሲወድ፣ ለነሱ ለመሞትም ለመኖርም ዝግጁ ሲሆን ያኔ ወንድ ልጅ ቆንጆ ነው ይባላል። ወንድ ልጅ ሌላ ቁንጅና የለውም። የወንድ ልጅ ቁንጅናው ላቡ ነው። ወንድ ልጅ መልከኛ ነው የሚባለው ሰግጦ ሲሰራ፣ ፈጣሪውን ሲፈራ፣ ቤቱን ሲያከብር፣ እናቱን፣ ሚስቱን፣ ልጆቹን ሲወድ፣ ለነሱ ለመሞትም ለመኖርም ዝግጁ ሲሆን ያኔ ወንድ ልጅ ቆንጆ ነው ይባላል። ወንድ ልጅ ሌላ ቁንጅና የለውም። የወንድ ልጅ ቁንጅናው ላቡ ነው። ወንድ ልጅ መልከኛ ነው የሚባለው ሰግጦ ሲሰራ፣ ፈጣሪውን ሲፈራ፣ ቤቱን ሲያከብር፣ እናቱን፣ ሚስቱን፣ ልጆቹን ሲወድ፣ ለነሱ ለመሞትም ለመኖርም ዝግጁ ሲሆን ያኔ ወንድ ልጅ ቆንጆ ነው ይባላል። ወንድ ልጅ ሌላ ቁንጅና የለውም። የወንድ ልጅ ቁንጅናው ላቡ ነው። ወንድ ልጅ መልከኛ ነው የሚባለው ሰግጦ ሲሰራ፣ ፈጣሪውን ሲፈራ፣ ቤቱን ሲያከብር፣ እናቱን፣ ሚስቱን፣ ልጆቹን ሲወድ፣ ለነሱ ለመሞትም ለመኖርም ዝግጁ ሲሆን ያኔ ወንድ ልጅ ቆንጆ ነው ይባላል። ወንድ ልጅ ሌላ ቁንጅና የለውም። የወንድ ልጅ ቁንጅናው ላቡ ነው። ወንድ ልጅ መልከኛ ነው የሚባለው ሰግጦ ሲሰራ፣ ፈጣሪውን ሲፈራ፣ ቤቱን ሲያከብር፣ እናቱን፣ ሚስቱን፣ ልጆቹን ሲወድ፣ ለነሱ ለመሞትም ለመኖርም ዝግጁ ሲሆን ያኔ ወንድ ልጅ ቆንጆ ነው ይባላል። ወንድ ልጅ ሌላ ቁንጅና የለውም። የወንድ ልጅ ቁንጅናው ላቡ